ሰላም ዛሬ የምንማረው ስለ ፊዚክስ ግሬድ 11 ዩኒት 5 ሂት ኮንዳክሽን ኤንድ ካሎሪ ሜትር ስለሚለው ዘርፍ ነው። ኦኬ ሶ እንጀምራለን ማለት ነው። 5.1 ስለምንድን ነው የሚያስተምረው? ዘ ኮንሰፕት ኦፍ ሂት ይላል። ምንድነው ሂት? ምንድን ነው ሲጀመር? ሶ ኢፍ ቱ ኦብጀክትስ አት ዲፍረንት ቴምፕሬቸር ብራውት አፕ ኢን ተርማል ኮንታክት ዘ ኢነርጂ ኢዝ ጎይንግ ቱ ፍሎ ፍሮም ዘ ሆት ቱ ዘ ኮልድ ይላል። ሶ አሁን ለምሳሌ ሁለት ኦብጀክቶች አሉ እንበል እዚህ ጋር። አንዱ ይሄ ሆት ነው፣ በጣም በቃ ሞቃታማ ነው የምንለው ይሄ ኦብጀክቲቭ። እችኛዋ ደግሞ በጣም ቀዝቃዛ ናት እንበል። ቢገናኙ እነዚህ ምን ይፈጠራል? ይሄ ቀዝቃዛው ሞቃት ይሆናል አይደለ? ይሞቃል። አሁን ለምሳሌ የሆነ ነገር ሄዳችሁ በጣም በርዷችሁ ምናምን በጣም የሚያቃጥል ነገር ሄዳችሁ ስትነኩት ይሞቃችኋል አይደለ? ኢነርጂ ነው። ከዛ ከሞቃት ኢነርጂው በቃ ብቻ ግን ሁለት ኦብጀክቶች አንዱ በቴምፕሬቸር የሚለያዩ እስከሆነ ድረስ ኢነርጂ ፍሎ ያደርጋል። ሆት ከሆነው ወደ ኮልድ ወደሆነው ከሆት ወደ ኮልድ። በዚህ ጊዜ ደግሞ ኢነርጂ ፍሎ ያደርጋል። ያ ኢነርጂ ትራንስፈር ኦፍ ኢነርጂን ምን እንለዋለን? ሂት እንለዋለን እንጂ ሂት በውስጥ የሚያዝ ማንም አካል ማንም ኦብጀክት ሂት የለውም። ሂት ትራንስፈሩ ነው ከሞቃት ወደ ኦብጀክት ወደ ኮልድ ወደ ሆነው ኦብጀክት ከሆት ወደ ኮልድ የሚካሄደው ትራንስፈሪንግ ኦፍ ኢነርጂ ነው ሂት የምንለው ማለት ነው። ስፖንታኒየስ ትራንስፈር ኦፍ ኢነርጂ ፍሮም ሆት ኦብጀክት ቱ ዘ ኮልደር ኦብጀክት ኢዝ ኮልድ ሂት ይላል። እና ኤግዛምፕል ኢዝ ተቺንግ ሆት ቲ። በጣም ሞቃት የሆነ በጣም የሚሞቅ ቲ ራሱ ሄደህ ስትነካ በጣም ያቃጥላል። ለምን? ሂቱ ትራንስፈር ተደርጓል። ከማ ከዛ ከሆት ቲው ወደ አንተ ኮልደር ወደ ሆነው ወደ ጣትክ ማለት ነው። ዛትስ ኮልድ ሂት ትራንስፈሪንግ ኦፍ ኢነርጂ ነው ሂት። ሶ ኤስአይ ዩኒቱ ጁል ነው እና ኢት ኢዝ ኤነርጂ ሂት ኢነርጂ ነው። ሃው ዳዝ ሃት ቲ ኩልስ ዳውን? ሶ ሃውት እንዴት ነው ታዲያ? አሁን ለምሳሌ ሻይ አፍልታችሁ የምታውቁ ከሆነ ሻይ አፍልተህ ቁጭ ስታደርገው ምናምን እንዴት ነው ኩል የሚያደርገው ትላለህ አይደለ? ሃው ዳዝ ኩል የሚያደርገው እንዴት ነው ስትል፣ ኦኬ አሁን ለምሳሌ ሻዩን በኩባያ በካፕ ምናምን ስታስቀምጥ የሻዩ ቴምፕሬቸር ኢስ ሃይ፣ በጣም ሃይ ነው አይደለ? የኢንቫይሮንመንቱ የዚህ የአትሞስፌሩ እዛ አካባቢ ያለው አየሩ ደግሞ ከቲው አንጻር ቴምፕሬቸሩ ሎ ነው። ምን ይፈጠራል በዚህ ጊዜ? ቴምፕሬቸሩ የዚህ የቲው ሃይ ነው፣ የኢንቫይሮንመንቱ ደግሞ ሎ ነው። ስለዚህ ምን ተፈጠረ? የቴምፕሬቸር ዲፍረንስ ተፈጠረ ማለት ነው። ቴምፕሬቸር ዲፍረንስ ካለ ምን ብለናል? ኢነርጂ ፍሎ ያደርጋል ከማ ከሆት ኦብጀክት ወደ ኮልድ ኦብጀክት። እሱን ምን እንለዋለን ብለናል? ሂት እንለዋለን ማለት ነው። ስለዚህ በዚህ ጊዜ ይፈጠራል ቲው በጣም ሞቃት ነው ሃይ ቴምፕሬቸር፣ ኢንቫይሮንመንቱ ደግሞ ሎ ቴምፕሬቸር። ከእሱ አንጻር ከቲው አንጻር ሎ ቴምፕሬቸር ነው ያለው ኢንቫይሮንመንቱ። ስለዚህ ምን ይፈጠራል ማለት ነው? ትራንስፈር ኦፍ ኢነርጂ ይፈጠራል ከሆት ቲው ወደ ኩል ሆነው ወደ ኢንቫይሮንመንቱ ማለት ነው። የዛን ጊዜ ምን ይፈጠራል ማለት ነው? ቲው ኩል ማድረግ ይጀምራል። ምክንያቱም ኢነርጂውን ትራንስፈር አደረጋ ወደ ኢንቫይሮንመንቱ። ከዛ ቀስ በቀስ ቲው ኩል ማድረግ ይጀምራል። ስለዚህ እሱ ነው እንደዛ ነው ማለት ነው ቲ ኩል የሚያደርገው። ዘ ትራንስፈር ኦፍ ኢነርጂ በሂት ነው። ተርማል ኢኩሊብሪየም ደግሞ የሚባል ነገር አለ። ምንድነው ተርማል ኢኩሊብሪየም ብለን በምናይበት ጊዜ when the temperature between two objects is equal no net transfer of heat occurs። አሁን እንዳየነው ሂቱ እንዴት ነው ቲው እንዴት ነው ኩል የሚያደርገው ብለናል? ወደ ኢንቫይሮንመንቱ ኢነርጂውን ትራንስፈር ያደርጋል ብለናል አይደለ? ኢነርጂውን ትራንስፈር ያደርግና የሆነ ፓርት የኢንቫይሮንመንቱም የቲውም መጠኑ ሙቀት ቴምፕሬቸራቸው ኢኳል ይሆናል። በዚህ ጊዜ ኢኳል በሚሆንበት ጊዜ ተርማል ኢኩሊብሪየም ሪች አድርገናል ይባላል ማለት ነው። ምንም አይነት የትራንስፈር ኦፍ ሂት አይፈጠርም። ምክንያቱም ትራንስፈር ኦፍ ሂት ለምንድነው የሚፈጠረው? ትራንስፈር ኦፍ ሂት የሚፈጠረው ምን ሲሆን ነው? የቴምፕሬቸር ዲፍረንስ ካለ። ቴምፕሬቸራቸው ግን ኢነርጂው ተላልፎ ቴምፕሬቸራቸው እኩል ከሆነ there is no transfer of heat occur አያደርግም። ተርማል ኢኩሊብሪየም የቴምፕሬቸሩ የሁለት ኦብጀክቱ ኢኳል ይሆናል ማለት ነው። what is the difference between the temperature and the heat? በቴምፕሬቸር እና በሂት መካከል ምንድነው መጠን ምንድነው? ሂት እና ቴምፕሬቸር ሴም አይደል እንዴ ይላሉ ብዙ ሰዎች። heat is the actual energy that moves from one object to another። ሂት በአንድ ኦብጀክት የሚያዝ ነገር አይደለም። አሁን ለምሳሌ ሻዩን ሄደን ብናየው ሻዩ አሁን ለምሳሌ በጣም ሙቅ ነው አይደለ? ሂት ይዟል አንልም። ማንኛውም ኦብጀክት ሂት አይዝም። ሂት ማለት ሁለት ኦብጀክቶች ልክ ስታገናኛቸው ኢነርጂ ትራንስፈር ይደረጋል አይደለ? ያንን ነው ሂት የምንለው፣ ኢነርጂ ትራንስፈር ነው። ቴምፕሬቸር ደግሞ ጉንፋን ይዞኝ ነው። ቴምፕሬቸር ደግሞ just tells you how hot or cold something is። የሆነ ነገር አይተህ በጣም ሞቃት ነው ይሄ ነገርማ በጣም ቀዝቃዛ ነው የምትል ከሆነ ቴምፕሬቸሩ ነው የተናገርከ ያለው። ሂት ደግሞ ኢነርጂው ትራንስፈር የሚያደርግበት ነው። አክቹዋል ኢነርጂ ትራንስፈር ነው እንጂ በአንድ ኦብጀክት ኬሪ የሚደረግ ነገር አይደለም። ቴምፕሬቸር ሙቀት ነው ወይስ በርዷል የሚለውን ነው። ሂት ደግሞ ኢነርጂ ትራንስፈሩ ነው ማለት ነው። ስለዚህ ቴምፕሬቸር ሜዠርስ ዘ ኬኔቲክ ኤነርጂ ኦፍ አን ኦብጀክት። የኦብጀክትን ኬኔቲክ ኤነርጂ ሜዠር ያደርጋል። ምክንያቱም አሁን ለምሳሌ 0 ዲግሪ ሴንቲግሬድ ላይ ከሆንክ
0 ዲግሪ ሴንቲግሬድ ላይ እንበል የሆነ ኦብጀክት 0 ዲግሪ ሴንቲግሬድ ነው ለመጻፍ የሚመች 0 ዲግሪ ሴንቲግሬድ ላይ ሆነ ማለት አይስ ነው ማለት ነው፣ በረዶ ነው ማለት ነው። በረዶዎች ደግሞ ሙቭ ማድረግ ይችላሉ። ፓርቲክሎቻቸው እዛው ናቸው አይደል? ድርቅ ብለው ብታስቀምጣቸው ቁጭ ነው የሚሉት፣ አይንቀሳቀሱም። 0 ዲግሪ ሴንቲግሬድ ነው። ከ0 ዲግሪ ሴንቲግሬድ በ0 እና በ100 ዲግሪ ሴንቲግሬድ መሀል በሚሆንበት ጊዜ ደግሞ ኢትስ ኮልድ ሊኩዊድ ይባላል። ሊኩዊድ በሚሆንበት ጊዜ ደግሞ ሊኩዊድን በምታፈሱበት ጊዜ ምንድን ነው የሚሆነው? ፍስስ ይላል አይደለ? ኪኔቲክ ኤነርጂው ምንድን ነው? ሃይ ነው። ቴምፕሬቸሩም ለዚህ ነው ኪኔቲክ ኤነርጂ ሜዥር ያደርጋል የምንለው። 100 ዲግሪ ሴንቲግሬድ ከደረሰ ደግሞ ጋዝ ነው፣ በጣም ሃይ ኪኔቲክ ኤነርጂ ያላቸው ማለት ነው። ስለዚህ ቴምፕሬቸር በጨመረ ቁጥር ኪኔቲክ ኤነርጂያችንም ይጨምራል። 0 ከሆነ ይኸው ቅድም የተነን አይሱ ቁጭ ነው የሚለው፣ ምንም አይንቀሳቀስም። በ0 እና በ120 ምናምን ዲግሪ ሴንቲግሬድ ላይ ከሆነ ደግሞ አሴ ሊኩዊድ በሚሆንበት ጊዜ ደግሞ ቴምፕሬቸሩም ይጨምራል፣ ኪኔቲክ ኤነርጂውም ይጨምራል። ሙቭ ያደርጋል በምታፈስበት ጊዜ ወደታች ይላል። ጋዝ ደግሞ ከሆነ 100 ዲግሪ ሴንቲግሬድ አካባቢ ጋዝ ማለት ብትንትን ነው የሚለው፣ በቃ አየር ላይ እንደምናየው ማለት ነው። ጭስ ብላችሁ ብታዩ ብትንትን ነው የሚለው አይደለ? ኪኔቲክ ኤነርጂ ሃይ ስለሆነ ነው፣ ቴምፕሬቸሩም ሃይ ስለሆነ። ቴምፕሬቸር ኪኔቲክ ኤነርጂ ሜዥር ያደርጋል የምንለው እንደዛ ነው ማለት ነው። ሂት ትራንስፈር ያደርጋል። ሂት የኢነርጂ ትራንስፈር ነው ብለናል አይደለ? ግን በተለያዩ መንገዶች ትራንስፈር ሊሆን ይችላል። በመነካካት ብቻ ሳይሆን በ3 ሜተዶች ትራንስፈር ሊደረግ ይችላል። በኮንዳክሽን፣ በኮንቬክሽን እንደ በራዲዬሽን። ኮንዳክሽን ደግሞ ምንድን ነው? ኮንዳክሽን ዋትስ ኮንዳክሽን? ኮንዳክሽን ማለት is a process by which heat energy transmitted through the collision between neighboring atoms or molecule. ኔበሪንግ አተሞች ወይም ሞለኪሎች በሚነካኩበት ጊዜ የሚፈጠር የትራንስፈር ኦፍ ሂት ኢነርጂ ነው። ዳይሬክት ሂት ትራንስፈር ይሉታል። እና የሞለኪሎች ሙቭመንት ምንም አይነት አይካተትበትም። ሄደክ አሁን ለምሳሌ ማቴሪያል አሁን ለምሳሌ እዚህ ጋር ከመግባታችን በፊት ኮንዳክሽን ምንድን ነው? በቀላሉ ሂት ትራንስሚትድ ስሩ ኮሊዥን ቢትዊን ኔበሪንግ አተምስ ኦር ሞለኪውል። እና አሁን ለምሳሌ ብረት አሁን ለምሳሌ በጣም የተቃጠለ በጣም ፀሐይ ውስጥ የዋለ ብረት፣ ፀሐይ ውስጥ በጣም በቃ የሚሞቅ ብረት ሄዳችሁ ብትነኩ ምን ያደርጋችኋል? ያቃጥላችኋል አይደል? ቅጥሎ ምናምን ብላችሁ እጃችሁን ታነሳላችሁ። የዛን ጊዜ በዛ ንክኪ ምን ተፈጠረ? የብረቱ ሃይ ቴምፕሬቸር አለው፣ የእናንተ እጅ ደግሞ ከብረቱ አንጻር ሎ ነው ቴምፕሬቸሩ። ስለዚህ ሂት ትራንስፈር ያደርጋል ወደ ሰውነታችን። ልክ የዛን ጊዜ ያቃጥለናል። ያንን ነው ኮንዳክሽን የምንለው። ኮሊዥን ቢትዊን ኔበሪንግ አተም። ኔበሪንግ አተም ማለት በተነካኩ አተሞች መካከል ኮሊዥን በሚካሄድበት ጊዜ ነው እንላለን። እሺ የሞለኪውሎች ሙቭመንትን አያካሄድም። ምንም አይነት ሞለኪውል ሙቭ አያደርግም። ሄደህ ስትነካው ትቃጥላለህ ነው። ዳይሬክት ሂት ትራንስፈር ነው። ኮንዳክተር ምንድን ነው? ኮንዳክተር ማለት ሂት ወይም ኤሌክትሪክሲቲ በውስጡ በኩል እንዲያልፍ የሚያደርግ ማለት ነው። ኤሌክትሪክ የሚያስተላልፉ ናቸው ወይም ሂት የሚያስተላልፉ። አሁን ለምሳሌ ብረትን ምናምን ብናይ በብረት ሄዳችሁ በብረት ምናምን በማንኪያና ስታማስሉ አሁን ስቶቭ ላይ ይነዝራል አይደል? ለምን? ሂት ትራንስፈር ወይም ኤሌክትሪክ ትራንስፈር ስለሚያደርጉ። እንደሱ አይነት ኦብጀክቶችን ነው ኮንዳክተር ናቸው የምንለው። ሜታሎች ኮፐር፣ አይረን፣ አልሙኒየም ማየት እንችላለን። ኢንሱሌተር ስንል ደግሞ የማቴሪያል ዛት ዳዝ ናት አለው ሂት ኦር ኤሌክትሪክሲቲ ቱ ፓስ ኢዝሊ። ኤሌክትሪክሲቲ ወይም ሂት በውስጡ እንዲያልፍ የሚያደርግ። አሁን ለምሳሌ ማማሲያ ምናምን የምታዩ ከሆነ ስታማስሉ እንጨት አይደለ? እንጨት ስለሆነ ብታማስሉ ስቶቭ ላይ በሱ አይነዝራችሁም አንለስ ኢት ኢዝ እንትን ካልሆነ በስተቀር እርጥብ ካልሆነ በስተቀር ደረቅ እንጨት ምንም በምንም ብታደርገው አይነዝርህም። ኤግዛምፕል ውድ ማየት እንችላለን። ፕላስቲኮች፣ ረበር፣ ግላስ ምናምን ኢንሱሌተር ብለን መውሰድ እንችላለን። ኢንሱሌተር ኤሌክትሪክ ሲቲም ሂትም የማያስተላልፍ ከሆነ፣ ኮንዳክተር ከሆነ ደግሞ ኤሌክትሪክ ሲቲም ሁሉንም ነገር ማስተላለፍ የሚችል ከሆነ ነው ማለት ነው። እየተላለፈ ነው አይደለ ድምፁ? ኦኬ። ሁለተኛው ሜተድ ደግሞ ኤግዛምፕል ሂት ዊ ፊል ፍሮም ሆት ካፕ። ሆት ካፕ ቢፈስብን ነው ሰውነታችን ላይ ግንኙነት አይደል የተፈጠረው በሻዩና በሰውነታችን መካከል ዳይሬክት ሂት ትራንስፈር ይፈጠራል። የዛን ጊዜ እንቃጠላለን፣ ያቃጥለናል፣ ሂቱ ትራንስፈር ይሆናል ማለት ነው። ሁለተኛ ሜተድ ደግሞ አለ ኮንቬክሽን። ዋትስ ኮንቬክሽን? ኮንቬክሽን ስንል ዘ ትራንስፈር ኦፍ ሂት ፍሮም ዋን ፕሌስ ቱ አናዘር ዱ ቱ ዘ ሙቭመንት ኦፍ ፍሉይድ። ፍሉይዶች በሚንቀሳቀሱበት ጊዜ የሚፈጠር የሂት ትራንስፈር ነው ይላል። when a fluid is heated the molecule at the bottom gain energy and begin to move faster ይላል። ልክ ለምሳሌ ውሃ በምታፈሉበት ጊዜ ምን ይፈጠራል? ፍሉይዱ ሂት በሚሆንበት ጊዜ ኢነርጂን ጌን ያደርግና ወደ ላይ መትነን ይጀምራል አይደል? ወደ ላይ። ከዛ as they move faster they begin to spread apart which makes the fluid less dense። ከዛም በኋላ ልክ በጣም እየሄደ እንግዲህ እየተነነ ሲመጣ እንደውም እንትኑ ራሱ ብረት ድስቱ እንትኑ ራሱ ክዳኑ ራሱ ጓራ ያደርገዋል አይታችሁ ከሆነ። ከዛም በኋላ በጣም ስፕሪድ ማድረግ ይጀምሩና በተንተን ስለሚሉ ዴንሲቲ ማለት በአንድ ቦታ መሰብሰብ ማለት ነው። ዴንሲቲያቸውም ይቀንሳል።
But instead of being confined to small space, the fluid warmer molecule begin to move upward, while the cooler, denser proportion of the fluid begin to sink. ከዛም በኋላ ምን ይፈጠራል? ወደ ላይ ይሄዳል። ያ የሞቀው ማለት ነው። በጣም የሞቀው ወደ ላይ ሲሄድ ከላይ ደግሞ የቀዘቀዘው ደግሞ ወደ ታች ይወርዳል። ምን ይፈጠራል? ይሄ በጣም ሞቅ አይደለ? በጣም ሲሞቅ ይተናል። ትንን ብሎ ወደ ላይ ይሄዳል። ከዛም በኋላ እዛ ጋር ቁጭ ይልና ከዛም በኋላ ደግሞ ሲቀዘቅዝ ደግሞ ድጋሚ ይመለሳል። ከስር ደግሞ ሌላኛው አካል ደግሞ ወደ ላይ ይሄዳል። ከዛም በኋላ ከላይ ያለው ደግሞ ቀዝቅዞ ሲመለስ ደግሞ ከስር ያለው እየሞቃል ነበር ወደ ላይ ይሄዳል። ከስር እንደዛ እያደረግን ይሄ ሙቭመንት ይፈጠራል ማለት ነው። ይሄንን ነው ኮንቬክሽን ብለን የምንወስደው ማለት ነው። ሶ ዋን ዘ ኩለር ሞለኪል ሪዝ ዘ ቦተም ዌር ዘ ሂት ኢዝ ዘ ጌት አን ኢንክሪዝ ኢን ዘ ኢነርጂ አገኝ። በቃ ኩል የሆነው ከላይ ይወጣል። አንደኛ መጀመሪያ ኤነርጂ ያገኝና በጣም ሂት የሆነና ወደ ላይ ኤነርጂውን አግኝቶ ወደ ላይ ይወጣል። ከዛም በኋላ ኩል በሚሆንበት ጊዜ በቃ ኩል ሁን ብሎ ሲመለስ ከታች ደግሞ የሆነ አካል ደግሞ ኢነርጂ ያገኘው ብሎ ደግሞ ፍሉይዱ ሊኩዊዱ ማለት ነው ወደ ላይ ይሄዳል። ከዛም በኋላ ወደ ላይ ሄድና ያኛው ወደ ላይ ያለው ደግሞ ኩል ሆኖ ደግሞ ድጋሚ ሲመለስ ከስር ያለው ደግሞ ወደ ላይ ይሄዳል። ይሄ ሙቭመንት ነው ኮንቬክሽን ብለው የዚህን ሂት ትራንስፈር ማለት ነው። ሶ ዘ ሳይክል ኮንቲኒስ ሎንግ አዝ ዜር ኢዝ ሂት ሶርስ እስካለ ድረስ ስቶቭ እንኳን አጠፋ ነው እንግዲህ መትነኑ ይቆማል። ዝም ብሎ ሲታነ ነው የሚውለው ቀኑን ሙሉ እስኪጠፋ ድረስ። እንደውም እንዴት እንደሚጠፋ ላይ እስኪጠፋ ድረስ በቃ እንደዛ ሳይክል ኮንቲኒ ያደርጋል። ያንን ነው ኮንቬክሽን የምንለው። ስለዚህ ኢትዳዚ ሙቭ ዘ ሙቭመንት ኦፍ ሞለኪሎች። ስለዚህ አሁን የሞለኪል ሙቭመንት የለም እዚህ ጋር አለ። ይሄው ወደ ጋዝ እየተለወጠ ነው። ጋዙ ሙቭመንት እያደረገ ነው። ወደ ታች ብትን እያለ ነው። ስፕሪድ ፓርት አለ እኮ ዘይ ቢግን ቱ ስፕሪድ ፓርት ስፕሪድ ማድረግ ይጀምራሉ ማለት ነው። ስለዚህ ይሄንን ኮንቬክሽን እንለዋለን። ኮንቬክሽን ዘ ሂት ትራንስፈር ቱ ሂትስ ፍሮም ዋን ፕሌስ ቱ አናዘር ከአንድ ፕሌስ ወደ አንድ ፕሌስ ሂት ትራንስፈር በሚሆንበት ጊዜ በምን አማካኝነት? ዘ ሙቭመንት ኦፍ ሊኩዊድ አማካኝነት ሂት ትራንስፈር በሚሆንበት ጊዜ ኮንቬክሽን እንለዋለን። ዘ ሙቭመንት ኦፍ ሞለኪሎችን የሚያካትት ነው። ራዲዬሽን እናያለን። ሶስተኛ ራዲዬሽን ደግሞ ዘ ሂት ትራንስፈር ኦፍ ሂት ኤነርጂ ትሩ ኤሌክትሮማግኔቲክ ዌቭ በኤሌክትሮማግኔቲክ ዌቭ አማካኝነት በኢንፍራሬድ ዌቮች ምናምን አማካኝነት የሚፈጠር ነው። አሁን ለምሳሌ ፀሐይ ራሱ እንዴት ነው የምትሞቀን? ሳንነካካል ትሞቀናለች። ምክንያቱም የቴምፕሬቸር ልዩነት ስላለን። ይህም ራዲዬሽን በኤሌክትሮማግኔቲክ ዌቭ አማካኝነት ነው። እሳት አካባቢ በምንቀመጥበት ጊዜ አራውንድ ፋየር ዊ ሲት አራውንድ ፋየር አካባቢ በምንቀመጥ ጊዜ እሳቱ እዛ ጋር ነው፣ ግን እኛ እዚህ ጋር ነው። ምንም ዳይሬክት ኮንታክት የለንም። ምንም አይነት እያደረግን አይደለም። ግን ቴምፕሬቸር ልዩነት ስላለ ሂቱ ትራንስፈር አድርግቶ እኛን ይሞቀናል ማለት ነው። ያንን ነው ራዲዬሽን የምንለው። ራዲዬሽን ዳዝናት ሚዲየም ቱ ኬሪ የሚያደርገው በውስጡ ኬሪ የሚያደርገው ሚዲየም ማለት አስተላላፊ አካል አይፈልግም ማለት ነው። በሚዲየም በዚሁ በባዶ ቦታ ሊመጣ ይችላል። በባዶ ሚዲየም አይፈልግም ማለት በውስጡ ኬሪ የሚያደርገው አይፈልግም። በሶሊድ ኬሪ ሊደረግ ይችላል። ሌሎቹ በሊኩዊድም በጋዝም ኬሪ ሊደረግ ይችላል። ይሄ ግን በማንም ኬሪ ላይደረግ ይችላል። መፍቱ በባዶ መሄድ ይችላል ማለት ነው። ይሄንን ብለን አይተናል። ራዲዬሽንን፣ ኮንቬክሽንን፣ ኮንዳክሽንን እንደዚህ አርግተን አይተናል ማለት ነው። አሁን ደግሞ የምናየው ሂት ካፓሲቲ ኤንድ ስፔሲፊክ ሂት ካፓሲቲ ብለን 5.3 እና የምናየው ይሆናል። ጥሩ ቆይታ ነበረን። አመሰግናለሁ። ፎሎ ሰብስክራይብ ማድረግ እንዳትረሱ። ላይክ ሼር